ሰላም ሰላም የሀገሬ ልጆች የዩቲዩብ ቤተሰቦች ሰላም እንደምን አላችሁ? ሰሞኑን ቪዲዮ ሰርች አላቅም ብቻ ብዙ ደስተኛም አይደለሁም። በዛ ላይ ስራም ትንሽ ቢዚ ነበርኩኝና ዩቲዩቤንም ሰብስክራይብ እያረጋችሁልኝ አይደለም፣ እያያችሁ እያለፋችሁ ነው። ሰብስክራይብ አድርጉልኝ። ሲቀጥል እስኪ ሰሞኑን የሚወራው ወሬዎች ብቻ ሳይሆን የሆኑ እውነታዎች ላይ ሚዲያም ላይ ያለው ነገር ላይ አንድ ነገር ልንገራችሁ። እኔ ከራሴ ከህይወት ተሞክሮ ወይም ካሳለፍኩት ነገር ማለት ነው። ሴት ልጅ ማንኛውም ሴት ትዳርን መፍታት በጣም ዋጋ የሚያስከፍል ነገር ነው። ያ ማለት ለሴት ልጅ ትዳር መፍታት ቀላል ነገር አይደለም። ግን ደግሞ አንዳንድ ጊዜ በጣም እኔ በህይወቴ ሶስት አይነት ሰዎች ወይም ሶስት ባህሪ ያላቸው ሰዎች ራሳቸውን እንደሚጠሉ ነው የማውቀው። አንደኛ ገንዘብ ጠፋይ ብለው ራሳቸውን ለማጥፋት የሚፈልጉ ሰዎች፣ ሁለተኛ ደግሞ የሆነ ነገር ከስሮባቸው ዳግም መነሳት እንደማይችሉ የሚያስቡ ሰዎች፣ ሶስተኛ ደግሞ አንዲ ሰው በህይወታቸው ውስጥ ኑሮም ወይም ደግሞ በትዳር የሚሆን በፍቅር የሚሆን በምንም አይነት ሁኔታ በጓደኝነት የሚሆን በምንም አይነት ሁኔታ አንድ ላይ የኖሩ የመናቅ አይነት ስሜት ሲኖራቸው ወይም ደግሞ በዛ ሰው የመጠላት አይነት ነገር ሲኖራቸው ተስፋ የመቁረጥ ወይም ደግሞ ካለሱ ወይም ካለሷ ህይወቴ ባዶ ነው ብሎ ማሰብ የለም። ምክንያቱም አንደኛ እኔ ክርስቲያን ነኝ። እንደ ክርስቲያን ሁሌ በእግዚአብሔር ደስ ይበላችሁ ነው የሚለው። በእግዚአብሔር ነው ደስታችን ሊሆን የሚገባው እንጂ የሆነ ነገር ላይ ከሆነ የሆነ ነገር ላይ በቃ እምነት የለንም ማለት ነው። አንድ እምነት ያለው ሰው የትኛውም ሃይማኖት ቢሆን እምነት ያለው ሰው የሆነ ነገር ላይ አይደለም ደስታው ያለው ወይም የሆነ ነገር ላይ አይደለም ተስፋው ያለው። ተስፋው በፈጣሪ ነው አንደኛ። ሁለተኛ ደግሞ አረባም ማለት አይቻልም። እኔ በህይወቴ ማግኘት በሌለብኝ እድሜ ላይ ወይም ደግሞ በማይመጥነኝ እድሜ ላይ መስራት ያለብኝን ነገር ሰርቼ ብዙ ሰው ሊመኘው የሚችለው አይነት ገንዘብ ማፍራት ችያለሁ። የሆነ ጊዜ ላይ ደግሞ ባዶ ቀርቻ አውቃለሁ። ባዶ በምን በሰው ምክንያት ማለት ነው፣ ወይም ደግሞ ወደዋለሁ ባልኩት ሰው ምክንያት እና አሁን ላይ ግን ምን አስባለሁኝ፣ በቃ ምንም አይነት ነገር መሰረቴ በቃ ማግኘትም ማጣትም ሁሉም ነገር ደስታዬ የሚሆነው በፈጣሪና በፈጣሪ ብቻ ነው ብዬ ነው የማስበው። እሱን ደግሞ ለሱ መጥንቃቄ ማድረግ አንደኛ። ሁለተኛ ደግሞ የሆነ ሰው እኔ በጣም ከሴት ልጅ ደግሞ በጣም እዚህ ሚዲያ ላይ ከሚወራው በጣም የሚገርመኝ መስራት ከቻለች፣ ራሷን ማስተዳደር ከቻለች፣ የራሷን ማኖር ከቻለች ማግባት ትልቁ ግዴታ አይደለም። ለሴት ልጅ ደግሞ ያን ያህል እንኳን እንደ ወንዶች ስሜት የሚያስቸግረን አይደለም። እንዳስተሳሰባችሁ ነው የሴት ልጅ ስሜት። በቃ ለምን ህይወቴን እስከማጣ ድረስ የሆነ ሰው ከምፈልግ ወይም ደግሞ የሆነ ሰው ጋር ኑሬ ህይወቴን አሳልፌ እስከምሰጠው ድረስ ምን እጠብቃለሁ? ከኔ በላይ ክብር የለም፣ ከኔ በላይ ትዳር የለም፣ ከኔ በላይ ምንም ነገር የለም። እኔ ስኖር ነው የሚኖረው ሁሉም ነገር የሚኖረው። ህይወቴን እስከማጣ ድረስ ዋጋ ልከፍልለትም ለሰው ልጅ ልከስር እችላለሁ፣ ገንዘብ ልከስር እችላለሁ፣ ህይወቴን ጊዜን ልከስር እችላለሁ፣ ብዙ ነገሮች ሊበላሹብኝ ይችላሉ። ግን እንደዛ አሳልፌ ህይወቴን እሱ ስለጠላኝ ወይም እሱ ስለናቀኝ እሱ ጋር መኖር ስላልቻልኩ ብዬ ህይወቴን አሳልፌ አልሰጥም። ተስፋ ብቆርጥ እግዚአብሔር ባይወደኝ ሰይጣን በእኔ ላይ ስልጣን ቢኖረው እኔ ብዙ ራሴን ማጠፋባቸው ወይም ላጠፋባቸው ግድ የሚሉኝ ተስፋ የሚያስቆርጡ ብዙ ጊዜያትን አሳልፌያለሁ። ይሄ የሆነ ዘመን የሚባል ሳይሆን የ3-4 አመት ታሪክ ማለት ነው። ራሴን እንደውም ሌላ ወዳጅ እየመሰሉ ግን ጠላቶቼ ዛሬ እንደማስባቸው ጠላቶቼ ትላንት ግን ወዳጅ የሚመስሉ ሰዎች ራሴን እንዴት እንዳላጠፋ ሁላ ሲነግሩኝ ወይም ደግሞ እንዴት እንዳልተናደርኩ ሁላ እንዴት በቃ ተስፋ እንዳልቆረጥኩ ሁላ ሲነግሩኝ በቃ ነው ያልኩት። ቀጥዬ መነሳት እንደምችል ደግሞ ሁኜም ማሳይቻለሁ በተለያየ መንገድ። በቃ በየትኛውም መንገድ ሴት ልጅ ምንም አይነት መከራ የመቋቋም አቅም አላት። ምንም አይነት ይሄ ዝቅታ የሚባለውን ነገር የመቋቋም አቅም አላት። ግን መከዳት ወይም ደግሞ በትዳር ጉዳይ ወይም በፍቅር ጉዳይ ከሆነ አቅም የለንም ሴቶች በተአምር አቅም። ወንድ ልጅ በ24 ሰዓት ውስጥ ሊክደን ይችላል። በ24 ሰዓት ውስጥ እስከ ስማችን ሁሉ ሊረሳን ይችላል። ሴት ልጅ ግን በጣም ትጎዳለች። እኔ በራሴ ስላየሁት ዳግም መነሳት ነው የሚያቅተን። ዳግም ሌላ ሰው ማፍቀር ያቅተናል። ሌላ ሰው ጋር መኖር ያቅተናል። ግን ደግሞ ራሳችንን አሳልፈን መስጠት የለብንም። በፍቅር ጉዳይ ሊሆን ይችላል፣ በስኬት ሊሆን ይችላል፣ በየትኛው መንገድ
እንዴት ነው እኔ ስኖር ነው ሁሉም ነገር ሊኖር የሚችለው? ህይወት ይቀጥላል። ህይወት በቃ በምንም እኔ ካለውኝ ህይወት ይቀጥላል። ትላንት እኔ ምንም ነገር ሳይኖረኝ ወይም ደግሞ የሆነ ሰው ጠልቶኝ፣ ዛሬ ግን ብዙ ሰው የሚፈልገ ሊኖር ይችላል። ዛሬ ስኬታማ ልሆን ይችላል። ዛሬ የተለየ ነገር እግዚአብሔር ያዘጋጀልኝ መልካም ነገር፣ መልካም በረከት በህይወቴ ሊመጣ ይችላል። ለምን? በተለይ እነዚህ ስኬታማ የሚባሉ ወይም ደግሞ ሰክሰስ ላይ ያሉ ሰዎች በዝናም ሊሆን ይችላል፣ በሀብትም ሰክሰስ ላይ ያሉ ወንዶች፣ አብዛኛው ሴት የሚመስለው ሴት ልጅ ሰክሰስ የሆነ አንድ ሰው ስኬታማ የሆነ ሰው ትዳር አጋር ወይም ደግሞ ጓደኛ ስትሆን ደስታ ላይ ያለች የሚመስለዋል። በጣም ትልቅ ፈተና ለሴት ልጅ ከእሷ የሆነ ደረጃ ላይ ማለት የሰው ልጅ እኩል ነው፣ ግን ወይ በቁንጅናዋ መርጧት ወይም ደግሞ በሆነ ነገር መርጧት እሱ ግን ትልቅ ቦታ ላይ እየደረሰ ከሆነ በጣም ቻሌንጅ አለው። በጣም ትልቅ ፈተና አለው። አንደኛ ወዳጆቹም ጠላቶቹም በዛው ልክ ብዙ ናቸው። አንድ ሰው ወይም እውቅና ሲኖረው ወይም ገንዘብ ሲኖረው ወይ የሆነ ነገር ዝና ላይ ሲሆን ወዳጆቹም ጠላቶቹም ይበዛሉ። በዛ መሀል የምትፈተነው ባለቤቱ ወይም ጓደኛው ፍቅረኛው ናት። ምክንያቱም አንደኛ ለእሷም ጊዜ አይኖረውም፣ ሁለተኛ ደግሞ ጊዜም ቢኖረው እንኳን የሚፈታተናት ነገር ይበዛል። በቃ የሆነ ነገር እኛ ደግሞ ሴቶች ተንቀናል የማለት ሀሳቢ ያለን እና ተንቀናል፣ ንቆይ ነው የማለት ሀሳቢ ያለን። የሆነ ነገር ሲፈጠር ንቆይ ነው ስለማይወደኝ ነው የሚባል ሀሳቢ ስላለን ያ ነገር በጣም ጫና አለው። በተለይ ትክክለኛው እድሜ ላይ ካልሆን ብዙ ነገር ዋጋ ከፍለን ወይም የሆነ ነገር አሳልፈን ጠንካራ አስተሳሰብ ከሌለን ሰክሰስ ላይ ያለ ወንድን ማፍቀር የሚሆን ማግባት በጣም ዋጋ ያስከፍላል። በጣም የብዙ ሰው ትዳር እኮ አግቢ ፈች የሚሆነው ሰክሰስ ላይ ያለው ሰው እኮ ብዙ ሴሰኛ የሚሆነውም እኮ በዛ ምክንያት ነው። ብዙ አግቢ ፈች የሚሆነው ለዛ ነው። እና በተለይ ሴቶች እኔ የትም ዓለም እኔ ምክር አይደለም፣ የሳይኮሎጂ ሰው አይደለሁም፣ ምንም አይደለሁም። ግን ከህይወት ተሞክሮ እኔ ልንገራችሁ፣ ለየትኛውም ነገር ህይወታችሁን አሳልፋችሁ አትስጡ። ነገ ቀን አለ፣ ነገ አዲስ ቀን አለ። ምናልባት የኛ መኖር የሚያስደስታቸው ወላጆች አሉ። ምናልባት የኛ መኖር በእኛ መኖር እግዚአብሔር የሚደሰትበት በእኛ ላይ የሚሰራበት መልካም ነገር ሊኖር ይችላል። እና ራሳችንን አሳልፈን ባንሰጥ፣ ሰው ጠላይ ብሎ ራስን ወደ መጉዳት፣ እኔ እግዚአብሔርን ነው የምላችሁ፣ እግዚአብሔርን ስልጣን ቢኖረው ሰይጣን በእኔ ላይ ወይም ደግሞ እግዚአብሔር ባይወደኝ ወይም ተስፋ ብቆርጥ ራሴን ብጠላ ብዙ ቀናት ብዙ ጊዜያት ነበሩ የኔ ህይወት የሚቀጥፉ ወይም እኔ ራሴን ላጠፋባቸው የምችልባቸው በቂ ምክንያቶች ነበሩ። ግን እግዚአብሔር ኃይል አለው፣ እንደሚችልም እንደሚሆንም እንደሚያልፍም ሁሉ ነገር ደስታ ያለው በእግዚአብሔር እንደሆነ በማወቄ አንደኛ፣ ሁለተኛ ራሴን በመውደዴ ሁሉም ነገር ከኔ በታች እንደሆነ ስለማቅ እኔ በመኖሬ ስለሆነ ሁሉም ነገር እየተፈጸመ የነበረው እኔ በመኖሬ ስለሆነ ስኖር ደግሞ ሌላ አዲስ መልካም ቀን እንደሚመጣ ስለማቅ ያንን መከራ አልፌያለሁ። መከራ ይታለፋል፣ ችግር ይታለፋል፣ ብዙ ነገር ይታለፋል። ብዙ ነገር በቃ